በዚህ ዓለም ላይ ሁሉም ነገር ይለወጣል። ጓደኝነት ሊሻክር ይችላል፣ ሀብት ሊጠፋ ይችላል፣ ውበት ይጠወልጋል። ነገር ግን ፈጽሞ የማይለወጥ የማይደክምና መጨረሻ የሌለው አንድ እውነት አለ። እሱም የእግዚአብሔር ፍቅር ነው። ዛሬ ለጥቂት ደቂቃዎች ቆም ብለን በዚህ ግራ በሚያጋባ ዓለም ውስጥ መጠጊያ ስለሚሆን ስለዚህ ታላቅ ፍቅር እናወራለን። የሰው ፍቅር ብዙ ጊዜ በምክንያት ላይ የተመሰረተ ነው። ስለ ቆነጀሽ እወድሻለሁ፣ ስለ ረዳኸኝ እወድሃለሁ ይባላል። የእግዚአብሔር ፍቅር ግን እንዲህ አይደለም። መጽሐፍ ቅዱስ እንደሚነግረን እግዚአብሔር የወደደን ገና ኃጢአተኞች ሳለን ነው። እኛ ሳንፈልገው እሱ ፈለገን። እኛ ሳንወደው እሱ ወደደን። ጥፋት ከፍቅሩ አይበልጥም። ምናልባት እኔ በጣም በድያለሁ፣ እግዚአብሔር እኔን አይወደኝም ብለህ ታስብ ይሆናል። ነገር ግን የእግዚአብሔር ፍቅር ካንተ ስህተት በላይ ይሆናል። ነገር ግን የእግዚአብሔር ፍቅር ካንተ ስህተት በላይ ይሆናል። እሱ የሚወድ ስለ ጥሩነቱ ሳይሆን ስለ ማንነቱ ነው። ምክንያቱም እግዚአብሔር ፍቅር ነው። የፍቅር ስሜት ብቻ አይደለም፣ መድረሻ ነው። በህይወት ማዕበል ስትመታ፣ ማንም ያልተረዳ ሊመስል፣ ብቸኝነት ሲሰማ የእግዚአብሔር ፍቅር እንደሞቀ ያለ ቤት ይጠብቅሃል። እግዚአብሔር አንተን የሚወድ በሩቅ ሆኖ አይደለም፣ በለቅሶ ጊዜ አብሮ አለ። በጭንቀት ጊዜ ሹክ ይልሃል፣ በደስታ ጊዜ አብሮ ይስቃል። እውነተኛ እረፍት የሚገኘው በፈጣሪ ዘንድ ተወድጃለሁ ብሎ ከማመን በላይ ምንም ነገር የለም። ወዳጄ ሆይ ዛሬ እንድታውቅ እፈልጋለሁ። አንተ የተረሳ አይደለም፣ ዋጋ የሌለህ አይደለም። የዓለማት ጌታ በሰማይ ያውቃል፣ በታላቅ ፍቅርም ይወድሃል። ዛሬ ልብህን ለዚህ ፍቅር ክፈት። ያኔ ህይወት ትርጉም ማግኘት ይጀምራል። ፎሎ ማድረግ እንዳይረሳ። አመሰግናለሁ።